ጋር በሉ ወደ ጥልቁ ፈቀቅ በል። ይሄ ማለት የቤተክርስቲያን አገልግሎት ወደ ጥልቁ መሆን መቻል አለበት። ቤተክርስቲያን የምታስተምረው ሁሉ ጊዜ በቀላሉ ማጥመድ የምትችላቸውን አሶች መሆን የለበትም። አሁን እኔን የመሳሰሉ አገልጋዮች በአብዛኛው ጊዜያችንን የምናጠፋው ቤተክርስቲያን መጥቶ የሚማረውን ሰው በማስተማር ነው። አሁን እዚህ ያላችሁት ሰዎች መታችሁ ነው ወይስ እኛ መተን ነው እያስተማርናችሁ? አትመልሱ። መታችሁ ነው አይደለ? ወደ ምን? ወደ ቤተክርስቲያን። ስለዚህ መረብ እኛ አጥምደን ወደ መረቡ አስገባናችሁ ወይስ እናንተ መረቡ አስገባችሁ? ለምን እንወሻሻለን? መረብ ውስጥ ማስገባት የሚባለው ያመነ የተጠመቀ ሰው ሰብስቦ ማስተማር አለ። በጣም በሚያሳዝን ሁኔታ እኛ እሱን አገልግሎት አልጀመርንም። አጠመድን የሚባለው እግዚአብሔር የለም የሚለውን ሰው እግዚአብሔር አለ ማሰኘት ከቻለ፣ ከሃይማኖት የወጣውን ሰው አሳምነን ካመጣን እሱ መረብ ማጥመድ ይባላል።